የሲኦል ደጆች ሊከፈቱ ነው አሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ። እንደምን ቆያችሁ? እንደምን ሰነበታችሁ? አዳዲስ መረጃዎች የምንቀባበልበት ጊዜ ነው። ምናልባት ለቻናሉ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ በየዕለቱ ከዚህ ጣቢያ የሚደርሰው መረጃ ማግኘት ትችላላችሁ። ይህን ቪዲዮ ደግሞ ላይክ አድርገው ቢጀምሩ ሌሎች እንዲያዩ ምክንያት ይሆናሉ። በጣም አመሰግናለሁ። እስራኤል በጋዛ የምታደርገው ጦርነት በዛሬው ዕለት በሴፕቴምበር 7 2025 እንደ አውሮፓውያን አቆጣጠር 700 ቀናት አልፈውታል። ነገር ግን እስራኤል አሁንም የተጠናከረ አዲስ የጦርነት ዘመቻ ሊያውም የጌዲዮን ሰረገላ ወይም ጌዲዮንስ ቻሪዮት በማለት የሰየመችው አዲሱ የጋዛ ዘመቻ ከፍተኛውን የሚባል ድል እየተቀዳጀችበት እንደሆነ እየተደመጠ ነው። በተለይም በአሁኑ ጊዜ ይህ ጦርነት ለብዙ ሕይወት ሰዎች ማለፍ ምክንያት መሆኑ የሚታወቅ ነው። በቁጥር ቢቀመጥ ከ62,000 በላይ ለሆኑ ሰዎች ሞት ምክንያት የሆነው ጦርነት አሁንም እየተባባሰ መሄዱን እየተመለከትን ነው። አሁንም ደግሞ እስራኤል በአዲሱ የወታደራዊ ኦፕሬሽን ለቀማ በሚሉት ስልት እስራኤል የሐማስን ተቋማት ያሉበትን እያንዳንዱን ቦታ የአየር ጥቃት በማድረግ ላይ ትገኛለች። በተለይም በትናንትናው ዕለት ሴፕቴምበር 5 እና 6 2025 እንደ አውሮፓውያን አቆጣጠር በጋዛ ትልቁ የተባለውን ህንፃ ልዩ ስሙ ሙሽታሃ ታወር የሚባለውን በአየር ጥቃት መታ ሙሉ ለሙሉ አውድማለች። ይህ ህንፃ የሐማስ መገልገያ ወይም መከለያ መሆኑን እስራኤል ማረጋገጧም ተመልክቷል። በዚህ ጥቃት በህንፃው ዙሪያ የነበሩ የአካባቢው ነዋሪዎች መጎዳታቸውም ተዘግበዋል። በአሁኑ ጊዜ እንደ እስራኤል ወታደራዊ ቃል አቀባይ መሰረት የጋዛን 40% እጅ የሚሆነውን ቦታ ወይም ጋዛን መቆጣጠራቸውን ተናግረዋል። በተጨማሪም ከዚህ በፊት አይተውት የማያውቁትን ወታደራዊ እርምጃ በሐማስ ላይ እንደሚወስዱም ጨምረው ሲናገሩ ተደምጠዋል። በተጨማሪም በቀጣዩ ቀን በጋዛ በትልቅነቱ በሁለተኛ ደረጃ የሚታወቀውን ሱሲ ታወር የተባለውን ባለ 15 ወለል ፎቅ እስራኤል በአየር ጥቃት አሁንም ሙሉ ለሙሉ መታ አውድመዋለች። በተለይ አድማጮቼ እነዚህ ሁለት ህንፃዎች ሙሽታሃ ባለ 18 ወለልና ሱሲ ታወር ባለ 15 ወለል የመኖሪያ ቤቶች ናቸው። ልክኛ ኮንዶሚኒየም ወይም የጋራ መኖሪያ እንደምንለው። እስራኤል ይህንን ጥቃት በእነዚህ ሁለት ህንፃዎች ላይ ከማድረሷ በፊት በአካባቢው የነበሩ ነዋሪዎች ሙሉ ለሙሉ እንዲወጡና እንዲለቁ ትዕዛዝ መስጠቷም ታውቋል። በዚህ አካባቢ ያሉ ሰዎች ወይም የነበሩበት ሁኔታ አንዳንድ ጊዜ ደግሞ በየደቂቃው ልዩነት በርካታ ኢንፎርሜሽኖች ስለሚመጡ ሁሉንም በትንሽ ደቂቃ ውስጥ መናገር አስቸጋሪ ስለሆነ አሁን ደግሞ በዚህ ቻናል ከሆነ በየሰዓቱ በተለያየ በትንሽ ጊዜ ልዩነት ዘገባዎችን ወይም ኢንፎርሜሽን የማቀብላችሁ ይሆናል። አብራችሁኝ ነው። አፕዴትድ የሆነ ኢንፎርሜሽን አቀብላችኋለሁ። ጤና ይስጥልኝ።